ከአንድ ስልክ ወደ ሌላ ስልክ ፋይሎችን ለማስተላለፍ የምትጠቀሙት አይ ቲንክ ኤግዜንደር ከስልክ ወደ ላፕቶፕ ወይም ወደ ኮምፒውተር እንዲሁም ከኮምፒውተር ወደ ስልካችሁ ፋይሎችን ለማስተላለፍ የምትጠቀሙት ምንድነው? ኬብል ነው። ራሱ ኤግዜንደር መጠቀም ትችላላችሁ። እንዴት ኤግዜንደር ተጠቅማችሁ ከስልካችሁ ወደ ፒሲያችሁ እንዲሁም ከፒሲያችሁ ወደ ስልካችሁ ፋይሎችን ሼር እንደምታደርጉ በዚህ ቪዲዮ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩ። ወደ ቪዲዮ ነው። ይሄን ለማድረግ ምንድነው የምታደርጉት? ስልካችሁ ላይ ያለውን ኤግዜንደር ከፍታላችሁ። ኤግዜንደር ከከፈታችሁ በኋላ ከላይ ያለችውን የሶስት ምልክት ተነካላችሁ። ከዛ በኋላ ኮኔክት ቱ ፒሲ እሱን ከመረጣችሁ በኋላ ኔክስት ነው የምትሉት። ኔክስት ካላችሁ በኋላ በዚህ ወይ ያመጣላችኋል። ከዛ በኋላ ኮኔክት ቱ ዌብ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋር ሄዳችሁ ስቴፕ 1 ስቴፕ 2 ስቴፕ 3 የሚል አለ። የመጀመሪያ ስቴፕ ላይ ሆት ስፖት ክሬት ልታደርጉ ያዛችኋል። ከዛ በኋላ ሴቭ የሚለውን ጎብላችሁ ሆት ስፖት ክሬት ታደርጋላችሁ። በዚህ ክሬት ካደረጋችሁ በኋላ ወደ ፒሲያችሁ ሄዳችሁ በዚህ ወይ ፒሲያችሁ ላይ ችኛውን የእናንተን ዋይፋይ ሆትስፖት ክሬት ያደረጋችሁትን ሆትስፖት እዚህ ጋር ኮኔክት ታደርጋላችሁ። ሆትስፖታችሁ እዚህ ጋር ፓስወርድ ካለው ፓስወርድ እዚህ ጋር ታስገባላችሁ። እኔ ኦሬዲ በፊትም ኮኔክት ስላደረኩ እዚህ ጋር ፓስወርድ አልጠየቀኝም ማለት ነው። ሁለተኛ ስቴፕ። ሶስተኛ ስቴፕ የትኛውን ብራውዘር ከፍታችሁ እኔ አሁን የምጠቀመው ክሮም ብራውዘር ነው። ክሮም ብራውዘር እዚህ ጋር ገባና እዚህ ጋር ችኛውን አድሬስ መጻፍ። እዚህ ጋር ያለችውን አድሬስ መጻፍ 1048 148 ነጥብ የምትለው ሙሉ መጻፍ። ከጻፋችሁ በኋላ ኢንተር ታደርጉታላችሁ። በዚህ ወይ ኮኔክት ማድረግ ትፈልጋላችሁ ወይ የሚለው ዲክላይን እና አክሴፕት ይመጣል። አክሴፕት ታደርጋላችሁ። አክሴፕት ካደረጋችሁ በኋላ የወደ ብታዩት ፒሲያችሁና ስልካችሁ በዚህ ወይ ኮኔክትድ ሆነዋል። ኦኬ እዚህ ጋር ኮኔክትድ ሆነ በኋላ በፒሲያችሁ ተጠቅማችሁ ስልካችሁ ላይ ያለውን ፋይል በዚህ ወይ አክሰስ ማድረግ ትችላላችሁ። ኦኬ እንዴት ነው ከስልክ ወደ ፒሲ ማስተላለፍ የምንችለው ቢባል እዚች ጋር ለምሳሌ አንድ ኢሜጅ ማስተላለፍ ፈልግ እቺኛውን ኢሜጅ ማስተላለፍ ፈልግ እቺን ሴሌክት አደርጋለሁ። የፈለጋችሁትን አማውንት እዚህ ጋር የፈለጋችሁትን ፋይል ሴሌክት ካደረጋችሁ በኋላ እዚች ጋር ትመጡና እቺኛውን ክሊክ ማድረግ ነው። ከዛ በኋላ ሴቭ ማድረግ የፈለጋችሁበት ቦታ ዴስክቶፕ ላይ ማስቀመጥ ፈልግ በዴስክቶፕ ላይ በዚህ ወይ አስቀምጣለሁ። ወይም ደግሞ እዚች ጋር ይሄን ሴሌክት ካደረጋችሁ በኋላ እዚች ጋር ምልክት እቺኛውን ዳውንሎድ ምልክት ጋር ገብታችሁ ዳውንሎድ ማድረግ ነው። በዚህ ወይ ማድረግ ትችላላችሁ። ይሄ ከስልክ ወደ ፒሲ ፋይሎችን ለማስተላለፍ። ኦኬ ከፒሲ ወደ ስልክ ማስተላለፍ ፈልግስ ምንድነው ማድረገው? እዚች ጋር ሴድ እንዲከፍትና የሚፈልገው ለምሳሌ እቺኛውን ፋይል ከፈለኩ እቺኛውን ፋይል ለዚህ ድራግ አድርጌ እዚች ጋር ድሮፕ ማድረግ ስልክ ያለበት ቦታ ድሮፕ ማድረግ እችላለሁ ማለት ነው። አሁን እንደምታዩት ስልካችሁ ከፒሲያችሁ ወደ ስልካችሁ እየገባ ነው ማለት ነው። በዚህ ወይ የትኛውን ፋይል ከስልካችሁ ወደ ፒሲ ከፒሲያችሁ ወደ ስልክ ማስተላለፍ ትችላላችሁ ማለት ነው በሆትስፖት አማካኝነት። ይሄ ቪዲዮን ከወደዳችሁ ላይክ አድርጉት። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ደህና ሁኑልኝ።